የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለየት ባለ ቪዲዮ መጥቻለሁ፣ በጣም በሚጠቅም ማለት ነው። የዛሬ ቪዲዮ የሚሆነው የዲቢ 2027 መቼ ይጀመራል፣ ምንስ ያስፈልጋልና የሚወራው ነገር እውነት ነው ወይስ አይደለም የሚለውን ነገር እስከ መጨረሻው እነግራችኋለሁ። ተከታተሉ። ወደ ሀሳቤ ስመለስ ዲቢ 2027 ካሁን በፊት አልተጀመረም። በቲክቶክ አንዳንድ ሰዎች ተጀምሯል፣ እንሞላላችኋለን $1 ያስፈልጋል ለመሙላት ምናምን እያሉ የሚሰጡት ነገር አለ። እሱን ከእውነታ የራቀ ነገር ነው። እስካሁን ድረስ በፔጃቸው የገለጹት ነገር የለም ማለት ነው። $1 ያስከፍላል ምናምን የሚሉት ነገር ገና ፕሪዲክሽን ነው እና የሚያስፈልጉ ነገሮች ዲቢ 2027 በስልካችን ብቻ ለመሙላት የሚያስፈልገን ነገር አንደኛውና ወሳኙ ነገር ኢንተርኔት ማለት ነው። መቆራረጥ የሌለበት የኢንተርኔት ኮኔክሽን ያስፈልጋል። ሁለተኛ ደግሞ ባክግራውንዱ ዋይት የሆነ ፎቶ ያስፈልጋል። እሱንም በስልካችሁ መነሳት ትችላላችሁ። አሊያ ደግሞ ፎቶ ቤት ሄዳችሁ በሶፍት እንዲሰጧችሁ አድርጋችሁ መነሳትም ትችላላችሁ። ሶስተኛው ነገር ደግሞ መቼ ይጀምራል የሚለው ቲክቶክ ላይ ብዙ ሰዎች እንደተጀመረና ብር እየከፈላችሁ ነው ላላችሁ እያሉ የሚፖስቱ ሰዎችን ስላየሁ ነው ይሄን ቪዲዮ ለመስራት የተነሳሳሁት ማለት ነው። የሚጀምረው ዛሬ ስንት ቀን ነው? ዛሬ 8 ነው አይደል? ኦክቶበር 8 ከሳምንት በኋላ ኦክቶበር 16 ይጀምራል። ስለ $1 ክፍያውም የተባለ ነገር የለም። የአሜሪካ ስቴት ዲፓርትመንት እስካሁን ድረስ ያወጣው ነገር የለም ስለ ክፍያው። ግን አሁን በፊት እንዳልተጀመረና $1 ትከፍላላችሁ የሚል ግልጽ የሆነ መረጃ እንደሌለ እንድታውቁልኝ እፈልጋለሁ። ካለም ሀውቱ እንዴት ከፍለን መሙላት እንችላለን የሚለውን ከተጀመረ በኋላ ዲቴል ኢንስትራክሽኑን እንዴት በስልካችን መሙላት እንደምንችልና $1 ቢያስከፍል ራሱ እንዴት መክፈል እንደምንችል ሲስተሙን አጣርቼ ይዤላችሁ የሚቀርብ ይሆናል እና ራሳችሁን ከአጭበርባሪዎች መጠበቅ አለባችሁ ለማለት ነው። አልተጀመረም። የሚጀምረውም ኦክቶበር 16 ነው። እስከዛው ድረስ ራሳችሁን ሬዲ አድርጋችሁ ኦክቶበር 16 በኋላ እንዴት ፊልም ማድረግ እንደምንችል በስልካችን እንዴት ደግሞ እውነት ክፍያ ከተከፈለም እንዴት በምን አይነት ሲስተም መክፈል እንደምንችል ሙሉውን መረጃ አጣርቼ ይዤላችሁ የሚቀርብ ይሆናል። ለዛሬ ይሄን ካልኩኝ መልካም ቀን ለሁላችሁ ተመኘሁ። ከኦክቶበር 16 በኋላ አዲስ ቪዲዮ ጠብቁ። ቻው።